በዚህ ቪዲዮ በዋነኝነት የምናየው እንግሊዘኛን ወደ አማርኛ፣ አማርኛን ወደ እንግሊዘኛ ፐርፌክትሊ ትራንስሌት ወይም ደግሞ ሊተረጉምልን የሚችል AI ቱል ወይም ደግሞ አፕሊኬሽን የትኛው ነው የሚለውን ወደ 3-4 AI ቱሎችን ወስደን ከነዛ ውስጥ which one is the best and accurate የሚለውን ለማሳየት ያክል ነው። አዚ ኤግዛምፕል ካሁን በፊት ስናያቸው ላይክ እንደነ ChatGPT እንደነ Google Doc Google Translate የመሳሰሉት AI ቱሎችን ወስደናል። እነ ዲፕሲክ እነ ግሮክ ስትሪም ትራንስሌት ያደርጉልን ነበረ። ነገር ግን ሙሉ ለሙሉ ፐርፌክት አይደሉም ወይም ደግሞ ጀስት እኛ አጀስት የምናደርገው ኦር አጠጋግተን የምንተረጉመው ነበርና አሁን ግን የሰጠነውን ፓራግራፍ ወይም ደግሞ የሰጠነውን ዶክመንት በእንግሊዘኛ የሚሆን በአማርኛ ኦሪጂናል ሐሳቡን ወርድ ባይ ወርድ ሳይሆን ኮንሰፕቱን እንዳለ ወስዶ አማርኛውን ወደ እንግሊዘኛ እንግሊዘኛውን ወደ አማርኛ የሚተረጉምልን አንድ ቤስት AI ቱል ስላለ እሱን አሳያችኋለሁ። ከሌሎች ጋር ኮምፔር አድርገን ያለውን ዲፈረንስ with a short span of time ወይም ደግሞ በትንሽዬ ደቂቃ ለማሳየት ሞክራለሁ እንድትረዱት ያህል። ከዛ በፊት ግን ለማታውቁ ይሄዋንኝ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው ለቃችሁ ቪዲዮዎች እንድትደርሳችሁ ኖቲፊኬሽኑን ሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube ትራንስሌት የምታደርጉት ሜቢ ኤሲ ሊሆን ይችላል። የተጻፈላችሁን ደብዳቤ፣ በኢሜል የደረሳችሁን ቴክስት፣ የምታነቡትን መጽሐፍ፣ ሪሰርች ኤኒቲንግ በእንግሊዘኛ ተጽፎ ወደ አማርኛ ትራንስሌት ማድረግ ከፈለጋችሁ ወይም ደግሞ ሀሳባችሁን በአማርኛ ጽፋችሁ ያን ወደ እንግሊዘኛ ትራንስሌት በማድረግ ለፈለጋችሁት ሰው አታች ማድረግ የምትችሉበትን ወይ ነው ከመግባው ላይ ለመናገር እንደሞከርኩት የምናየው። ለምሳሌ ይሄ ሪሰርች ፔፐር እኔ ማስተርሲን ግራጁዌት ያደረኩበት ወይም ደግሞ የተማረኩበት ፔፐር ነው። በጣም ሂውጅ ነው። ልክ እንደምታዩት 108 ፔጅ ነው። ስለዚህ ይህን ወደ አማርኛ ትራንስሌት አድርጌ አንደርስታንድ ማድረግ ብፈልግ ኦር ቅድም እንደነገርኳችሁ ፎር ዲፈረንት ፐርፐስ ሊሆን ይችላል የምትጠቀሙት። ከአሁን በፊት ጉግል ዶክን እንዴት መጠቀም እንደምችል አሳይታችሁ ነበረ የዛሬ አመት አካባቢ። ለምሳሌ አሁን ላሳያችሁ። እዚህ ጋር ጉግል ዶክስ ብለን ልክ እንደዚህ ሰርች እናድርግ። ዘን docs.google.com ይሄን የሚጀምረው ሌትስ ክሊክ ዚስ ዋን ቼክ ማድረግ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በነገራችን ላይ ኮምፕሌን የምታደርጉ ሰዎች አላችሁ። ዲስክሪፕሽን ቦክስ እና ኮሜንት ሴክሽን የተለያዩ ናቸው። ሊንክ የሚቀመጠው ዲስክሪፕሽን ላይ ነው። ስለዚህ ዲስክሪፕሽን ላይ እያንዳንዱን የማሳያችሁን ቱሎች እዚህ ላይ አስቀምጥላችኋለሁ። ክሊክ እያደረጋችሁ ቀጥታ መግባት ትችላላችሁ። ወይም ደግሞ ልክ እንደኔ ሰርች ማድረግ ትችላላችሁ። ለምሳሌ አሁን ይሄን እንደምታዩት docs.google.com ነው የሚለው። ሶ ጉግል ላይ docs.google.com ብላችሁ ሰርች ብታረጉ ይመጣላችኋል። ወይም ደግሞ ጉግል ዶክስ ብላችሁ ልክ እንደኔ ጽፋችሁ ብትገቡ ይመጣላችሁ። ስለዚህ ኦልሬዲ በኢሜል ሳይኒን ስላረኩና ለኤዲቲንግ ለትራንስሌሽን ለብዙ ነገር ካሁን በፊት ስጠቀምበት ስለነበረ ልክ እንደምታዩት አፕሎድ ያደረኳቸው ፔፐሮች ሴቭ ይደረጋሉ። ኤዲት ስታረጉ አሁን በተለይ ዲጂታል ላይብራሪ ላይ ወይ ደግሞ የራሳችሁ ኮምፒውተር ካልሆነ በኢሜላችሁ ገብታችሁ ልክ እንደዚህ ጉግል ዶክ ላይ ኤዲት ብታረጉ ዘን ማንኛውም ኮምፒውተር ላይ ሄዳችሁ በኢሜላችሁ ሳይኒን ኦር ሎጊን እስካላችሁ ድረስ እዛ ላይ ስትሰሩ የነበረውን ፋይል ወይም ደግሞ ዳታ ታገኛላችሁ። ሶ ጉግል ዶክ ላይ ኤዲት የምታደርጉትን ነገር ኤዲት ብታደርጉ አሪፍ ነው። በዛው ግረ መንገድ ልንገራችሁ ብዬ ነው። ኤኒዌይስ ሌትስ ኦፕን ዚስ ዋን። ይሄኛውን ልክ እንደዚህ ክሊክ አድርገን እንክፈተውና ካሁን በፊት ኢምፖርት ያደረኩት ነው። ሶ ኢምፖርት ማድረግ ትችላላችሁ። በጣም ትልቅ ፔፐር ነው። ይሄን ትራንስሌት ማድረግ ብፈልግ ቱልስ የሚላለ እዚህ ጋር ይሄን ክሊክ በማድረግ ዶክመንት ትራንስሌት የሚል ኦፕሽን ነበረ እዚህ ጋር። አሁን የለም። ኦልሬዲ ጉግል ዶክ ትራንስሌት ሲያደርግ የነበረውን ሰርቪስ አቁሞታል። ብዙ ፋንክሽኖች ነበሩት ላይክ ግራመር ኤንድ ስፔሊንግ ቼክ ለማድረግ ሪቪው ለማድረግ ኢቭን ኮምፔር ዶክመንትስ። አሁን አንድ ኢቫሉዌተር ወይም ደግሞ ኤግዛሚነር የሆነ ፔፐር ይሄን አስተካክል ብሎ ይሰጣችኋል አይደለ? ዘን ምን ያህል ሰርታችኋል ወይ ምን ያህል አስተካክላችኋል የሚለውን እዚህ ጋር ዶክመንቱን ኮምፔር ማድረግ ይቻል ነበር። ልክ እንደምታዩት አሁን ኢንአክቲቭ ነው። ሌሎች ስራዎችንም መስራት ይቻላል። ነገር ግን እዚህ ላይ ትራንስሌት ዶክመንት ቱ ኤኒ ላንጉዌጅ ላይክ እንግሊሽ የነበረው ወደ አማርኛ፣ አማርኛ የነበረው ወደ እንግሊሽ ወደ ሌሎች ላንጉዌጆችን ትራንስሌት ስናደርግበት የነበረው ሰርቪስ ኮምፕሊትሊ አቆሞታል ማለት ነው። እና በዚሁ አጋጣሚ አንድ ነገር አሁን እዚሁ ጋር ልንገራችሁ። የዛሬ አመት አካባቢ ማይክሮሶፍት ኦፊስ 365 ላይ ስትገቡ በወርድ ሙሉ ዶክመንታችሁ 100 ፔጅ የሚሆን 200 ፔጅ ኢምፖርት እናደርግለትና ፓወርፖይንት አዘጋጅቶ ይሰጠን ነበር።
ዘን ያንን ሰርቪስ በነፃ ይሰጥ እንደነበረ ኢሚዲየትሊ እኔ ቪዲዮ ሰርችላችሁ ነበር ይሄኛው ቪዲዮ ማለት ነው። ከዛ ከ3 ወር ከ4 ወር በኋላ ከሰራሁት በኋላ ማለት ነው ከዛሬ 9 ወር ኦር 8 ወር በፊት ሰርቪሱን አቆመ። ፓወርፖይንት አያዘጋጅም፣ ኢምፖርት ማታደርጉም፣ ኤክስፖርት ማታደርጉም ማይክሮሶፍት ኦፊስ 365 ላይ። ዘን ያንን ቪዲዮ ስቲል እያያችሁ ጥያቄ የምትጠይቁኝ ሰዎች አላችሁ፣ አልሰራልኝ አለ የምትሉ አላችሁ። ስለዚህ ኢሚዲየትሊ ያ መስራት ባቆመበት ሰዓት ፓወርፖይንትን በኤአይ እንዴት ጀነሬት ማድረግ እንደምትችሉ እኛውን ቪዲዮ ሰርቻለሁ። ልክ እንደምታዩት በጣም ብዙ ሺህ ሰው ነው ያየው። ስለዚህ ኦልዌይስ አፕሊኬሽኖች ራሳቸውን አፕዴት ያደርጋሉ። ዛሬ ላይ እየሰጡት ያለውን ሰርቪስ ነገ ከነገ በኋላ ያቆማሉ። ሶ ለምን ብላችሁ መጠየቅ አንችልም። እዛው ላይ ደግሞ ብዙ ፊቸሮችን ጨምረው የሚመጡ አፕሊኬሽኖች አሉ። ያንንም በዛው እግረ መንገዳችሁን እንድትረዱ ስለምፈልግ ነው። ኤኒዌይስ ጉግል ዶክ ኦን ታይም ቢንግ ትራንስሌት ማድረግ አቁሟል። ሁለተኛውን እንየው እስኪ። ብዙ ሰዎች ሪኮመንድ ሲያደርጉት የማየው ነገር ግን በጣም ብዙ ስህተቶችን እየሰራ ያለው ትራንስሌት የሚያደርግ አሁንም አንድ ዌብሳይት ላሳያችሁ እዚሁ ጋር ጉግል ትራንስሌት ልክ እንደዚህ ጽፋችሁ ዘን እዛው ጉግል ላይ ሰርች አድርጉ። እዚህ ጋር እንደምታዩት translate.google.com ኤኛውን ክሊክ እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ብያለሁ። ዘን እዚህ ላይ አንደኛ ኮፒ ፔስት ማድረግ ትችላላችሁ፣ ቴክስቱን ማለት ነው። 2 ፔጅ 3 ፔጅ ላይክ እስከ 5000 ወርዶችን አት ታይም ኮንቨርት ማድረግ ወይም ደግሞ ትራንስሌት ማድረግ ይችላል። ሶ you can copy and paste on here። ሁለተኛው ኢሜጅ በሃርድ ኮፒ ከሆነ ያለው ፎቶ አንስታችሁ ጀስት ኢምፖርት ማድረግ ትችላላችሁ። ሶስተኛው ዶክመንትስ ወርድ ኦር ፒዲኤፍ ሊሆን ይችላል። ስለዚህ ያንን ዶክመንት ከኮምፒውተራችሁ ኦር ከስልካችሁ ቀጥታ ኢምፖርት ማድረግ ትችላላችሁ። አራተኛው ዌብሳይት maybe from ከጉግል ስኮላር ከዊኪፒዲያ ኦር ኤኒ አዘር ዌብሳይትስ ያመጣችሁትን ሊንክ ሰጣችሁት ዘን ትራንስሌት ያደርግላችኋል። you can try anyone ሙሉ ዶክመንቱን የመቀየር አቅም አለኝ ብሎ ነው የሚያስበው። so let's click this one drag and drop። አሁን ይሄን 108 ፔጅ ሪሰርች ፔፐር ኮንቨርት ማድረግ ቢፈልግ ድራግ ኤንድ ድሮፕ አድርገሽ ማስገባት ትችላለሽ፣ ወይም ደግሞ ሰርች አድርገን ኢምፖርት ማድረግ እንችላለን። so let's click this one select አድርገን ዘን ኦፕን። ልክ እንደዚህ ኢምፖርት አደረግነው። ዶክመንቱ የተጻፈው እንግሊሽ ነው። ስለዚህ እዚህ ጋር ይሄን ክሊክ አድርጋችሁ እንግሊሽ የሚለው ልክ እንደዚህ ሴሌክት ማድረግ ይጠበቅባችኋል። ምናልባት ዲፎልቱ እንግሊሽ ካልሆነ ዘን ትራንስሌት ማድረግ የምፈልገው ደግሞ ቱ አማሪክ ነው። so እዚህ ጋር ልክ እንደዚህ ክሊክ አድርጋችሁ አማሪክ የሚለውን ሴሌክት ማድረግ ያስፈልጋል። ይሄኛው ሶሪ ዲቴክት ላንጉዌጅ ጀስት እንግሊሽ ነው መሆን ያለበት። ከዛ ትራንስሌት የሚለውን ይሄን ክሊክ እናደርጋለን። በነገራችን ላይ በጣም ፈጣን ነው። 1 ደቂቃ እንኳን አልሞላበትም ትራንስሌት ሲያደርገው። እዚህ ጋር ትራንስሌት የሆነውን ዶክመንት ዳውንሎድ ማድረግ እንችላለን። so let's click this one ከዛ just ይሄን ዳብል ክሊክ አድርገን እንክፈተው ዳውንሎድ የሆነውን ፋይል enable editing let's click this one እና ይሄን ይመስላል። ልክ እንደምታዩት የባህር ዳር ዩኒቨርሲቲ የቴክኖሎጂ ጥናት የድህረ ምረቃ ትምህርት ተቋም የኤሌክትሪካልና ኮምፒውተር ኢንጂነሪንግ የባህር ዳር ዩኒቨርሲቲ ሳይሆን ባህር ዳር ዩኒቨርሲቲ ነው ማለት የነበረበት። ኤኒዌይስ ልክ እንደምታዩት 108 ፔጅ ወደ 114 ፔጅ ቀይሮ ጀስት ትራንስሌት ሲያደርግ ወርዶችን ሊጨምር ሊቀንስ ይችላል አይደለ? በዚህ መልኩ ኮንቨርት አድርጎታል። ስታነቡት ሳምሃው አሪፍ ነው ከምንም ማለት ነው፣ ግን ዛት ማች ፐርፌክት ነው የሚባል አይደለም። ኤኒዌይስ እስኪ አብስትራክቱን እንየው። አብስትራክት የሚለውን ረቂቅ በሚል ቃል ቀይሮታል። ሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው የተጠቁ በሽታዎች አንዱ ነው። አሁን ይሄ ምንድነው ኮንሰፕቱ ትንሽ እንትን አይልም ማለት የሆነ ስትሬት ፎርዋርድ አይደለም። የሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው ከሚያጠቁ በሽታዎች አንዱ ነው ማለት የነበረበት። ግን ሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው የተጠቁ በሽታው ከሚያጠቁ ለማለት የተጠቁ ጀስት እንደዚህ አይነት ትርጉም ይሰጣል። እና በዚህ መልኩ ነው ትራንስሌት የሚያደርገው። እስኪ ቻትጂፒቲ ምን ሞክረው አንድ ቀለል ያለ ኢንስትራክሽን እንስታው። የሰጠውት prompt or instruction can you convert or translate 108 pages it may be word or pdf አፕሎድ ባረግልህ 108 ፔጅ ኮንሰፕቱን ተረድተህ ትራንስሌት ታደርግልኛለህ ወይ የሚል ኢንስትራክሽን ሰጠውት። ጀስት ክሮስ ቼክ ለማድረግ ያክል absolutely yes I can translate your full 108 page English PDF or document into Amharic after you upload it አፕሎድ ካደረግሽልኝ በኋላ ጀስት ትራንስሌት ማድረግ ትችላለህ። ስለዚህ እቺኛውን ፕላስ ምልክቷን ክሊክ አድርጋችሁ add photos and file የሚለውን ይሄን ክሊክ በማድረግ ዶክመንታችን ልክ እንደዚህ ሰሌክት አድርገን መሞከር እንችላለን። ቻት ጂፒቲ ታውቃላችሁ አላውቅም
አላውቀውም የሚለው ነገር በብዛት የለም። just I can ነው የሚለው or yes ነው የሚለው። ለመሞከር ያህል እችን አብስትራክቷን አንድ ፔጅ ናት። እንደዚህ ሰሌክት እናድርግና ዘን ኮፒ እዚሁ ላይ ፕሊዝ ትራንስሌት እንግሊሽ ቱ አማሪክ የምትል አጭር የሆነች ኢንስትራክሽን ወይም ደግሞ ትእዛዝ እንሰጠውና ከሁለት ነጥብ በኋላ ወይም ደግሞ በዳብል ኮት ውስጥ ማስገባት ትችላላችሁ። ፔስት እናድርግለት አብስትራክቱን ዘን ሳሚት። እዚህ ጋር እንዳየነው ሙሉ ዶክመንቱን ትራንስሌት እንደሚያደርግልን ነግሮናል። ግን ጀስት አኩሬሲውን ቼክ ለማድረግ አይደል ያልነው። ጉግል ትራንስሌት ረቂቅ ነበር ያለው። እዚህ ጋር አብስትራክት በእንግሊዝኛ አብስትራክት ብሎ በብራኬት ጽፎበታል። የመጀመሪያውን አረፍተ ነገር እስኪ እንየው። ነቀርሳ ኦር ቱበርኩሎሲስ በዓለም የተላለፈ እና በጣም ተጽዕኖ ያለው 10ቱ ከፍተኛ ተላላፊ በሽታዎች መካከል አንዱ ነው። አትሊስት ከቅድሙ ይሄ ይሻላል። ግን ነቀርሳ ኦር ቱበርኩሎሲስ በዓለም ላይ እየተላለፉ ካሉት ቢል አሪፍ ነበረ። ግን የተላለፈ እና ነው የሚለው። እንደዚህ ያለ ሙሉ 108ን ፔጅ ትራንስሌት ቢያደርግልን አሁንም ከኛ የሚጠበቅ ብዙ ነገር አለ። አጀስት ኦር ትዊስት ማድረግ ያለብን ማስተካከል ያለብን ነገሮችን ኤአይ ቱሎችን I would check it like እንደ DeepSeek እንደ Grok-Sally it's the same right so let's check the last one which is Gemini 3 gemini.google.com ብለን ያው ካሁን በፊትም እንዳየነው let's click this one በኢሜይላችን ኦልሬዲ ሎጊን ኦር ሳይን ኢን ካልን በኋላ እዚህ ጋር ቲንኪንግ የምትለዋን ኤክስፓንድ አድርገን ቲንኪንግ ዊዝ ስሪፕሎ የምትሉት ራይት መሆኑን you have to check it ያለበለዚያ Gemini 2.5 ነው እየተጠቀማችሁ ያላችሁት ማለት ነው። Gemini 2.5 እና Gemini 3 Pro have a big difference። አሁን የመጣው Gemini 3 Pro ነው ፐርፌክትሊ ነገሮችን አንደርስታንድ እያደረገ ያለና ብዙ ስራዎችን እየሰራ ያለ። ስለዚህ ስራ ከመጀመራችሁ በፊት እችን ቲንኪንግ የምትለውን ክሊክ አድርጋችሁ ቲንክ ዊዝ 3 Pro የሚለው ይሄ ራይት መሆኑን you have to check it። ChatGPT የጠየቁትን ጥያቄ Gemini 3 Pro ነው ጠይቀዋለሁ። 108 ፔጅ PDF or Word ፋይል ብሰጥ ኮንሰፕቱን ትራንስሌት ታደርግልኛለህ ወደ አማሪክ የሚል ኢንስትራክሽን ሰጣሁና ዘን ሳሚት ፋይሉን አፕሎድ አድርግልኝ ከዛ ሳማራይዝ አድርጌ ሜን ፖይንቶቹን ኤክስትራክት አድርጌ አወጣልሻለሁ አይነት ነገር ነው እየተናገረ ያለው እና እዚህ ጋር በግልጽ አስቀምጧል። I can't translate all 108 pages in a single response። ባንዴ ወይ ነው በአንድ ኢንስትራክሽን ብቻ 108ቱን ፔጅ ፋይል ሳይዙ ሂውጅ ስለሆነ ትራንስሌት ማድረግ አልችልም የሚል መልስ እዚህ ጋር ሰጥቷል። ነገር ግን በሴክሽን I mean 3 ፔጅ 4 ፔጅ 5 ፔጅ እያደረገን ልክ ኮፒ ፔስት እያደረግን ብንሰጠው ትራንስሌት ማድረግ እንደሚችል ነው እየተናገረ ያለው። ኢትስ ኦኬ። ስለዚህ እዚህ ላይ አብስትራክቱን ኮፒ ፔስት እናደርግለታለን። ጀስት አቅሙን ለማየት ያክል ኮንቨርት እንግሊሽ ቱ አማሪክ ብለን ነው ጀስት ሲንግል የሆነች ኢንስትራክሽን የሰጠነው። ከዛ ኖርማሊ አብስትራክቱን ነው ኮፒ ፔስት ያደረኩት አንድ ፔጅ ዘን ሌትስ ቼክ ዚስ ዋን ኦልሬዲ ትራንስሌት አድርጎታል። አብስትራክት ትርጉም ኦር ምናምን የሚል ነገር አልጨመረበትም። ጀስት አብስትራክት በእንግሊዝኛ በአማርኛ እንደዚህ ጻፈ። ዘን ሌትስ ቼክ ዘ ፈርስት ስቴትመንት። አሁንም የሳምባ ነቀርሳ ኦር ቱበርኩሎሲስ በዓለም ላይ ካሉ 10 ዋና ተላላፊ እና በስፋት ከሚያጠቁ በሽታዎች አንዱ ነው። ጀስት ፊት ነው የሚያደርገው ዝም ብሎ ቃል በቃል ሳይሆን አሁን እያንዳንዱ ወርድ ማለት እንግሊዝኛም ይሁን አማርኛ ከምንጠቀመው ኮንቴክስት አንጻር የተለያየ ትርጉም ኦር ፍች ሊሰጠን ይችላል አይደለ? ስለዚህ ቃል በቃል ሳይሆን ትራንስሌት የሚያደርገው ቤዝድ ኦን ዘ ኮንቴክስት ነው የሚተረጉማቸው። እያንዳንዱን ብታነቡት ምንም አይነት እንካን የሚባል ነገር የለውም። በጣም ግልጽ ሲምፕል እና ኮንሰፕቱን በጠበቀ ወይ ነው ትራንስሌት የሚያደርገው ኦር የሚተረጉመው። ባጭሩ አሁን ላይ ካሉት የትኛውም ዌብሳይትም ሆነ ኤአይ ቱሎች ፐርፌክትሊ ወይም ነው በትክክል አማርኛን ወደ እንግሊዘኛ ወደ አማርኛ ትራንስሌት የሚያደርግልን ኦር የሚተረጉምልን ኤአይ ቱል ወይም ደግሞ ዌብሳይት which is Gemini AI ነው። ሙሉ ዶክመንታችን 50 ፔጅ 100 ፔጅ ኦር 200 ፔጅ ሰጠነው ሙሉን አንዴ ወይም ደግሞ ሲንግል ኢንስትራክሽን ኤንድ ሲንግል ሪስፖንስ ትራንስሌት የሚያደርግልን ኦር የሚተረጉምልን ምንም አይነት ኤአይ ቱል የለም ፐርፌክትሊ የሚሰራ። ቅድም አይተናል እኮ ጉግል ትራንስሌት የሚለውን ወይም ደግሞ translate.google.com የሚለው ዌብሳይት ላይ ግን so much errors ዶክመንታችን በሴክሽን እንደነገርኳችሁ በ10 ፔጅ በ5 ፔጅ ኦር በ15 ፔጅ እየከፋፈላችሁ ጀስት ኮፒ ፔስት እያደረጋችሁት ለጀሚኒ 3 ፕሮ ስጡት። በትክክል ምንም ነገር ሚስ ሳያደርግ እንደዚህ ትራንስሌት ያደርግላችኋል። ያ ማለት 100% ትክክል ነው ማለት ላይቻል ይችላል። ምክንያቱም እኛ የሰው ልጆችን የምንሰራቸው ብዙ ስህተቶች አሉ። ነገር ግን ከ99% በላይ በጣም አኩሬት ነው። እንደምታዩት በጣም ፐርፌክትሊ ነው ትራንስሌት የሚያደርገው። ስለዚህ እንግሊዝን ወደ አማርኛን ወደ እንግሊዝ ትራንስሌት ለማድረግ ወይም ደግሞ ለመተርጎም ጀሚኒ 3 ፕሮን ተጠቀሙ። አይ ሆፕ ብዙዎቻችሁ እንደሚጠቅማችሁ ተስፋ አደርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናል ላይ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።